የትግራይና የአማራ ህዝብ የቆየ ግጭትን በንግግር የሚፈታና የጠላቶቹን ሴራ የሚረዳ ህዝብ ነው ሲል የትግራይ ጸጥታ ቢሮ ገለጸ። የብልጽግና መራሹ ስርዓት ትግራይን በመከፋፈል ትርጉም አልባ እንድትሆን የሚያከናውነውን ተግባር ቀጥሎበታል ሲልም አሳውቋል። ከሰሞኑ የ4 ኪሎ አስተዳደር ያሳለፈው ውሳኔን ተከትሎ በርካታ ምላሾች መሰጠታቸው የሚታወስ ነው። በተለይም በትግራይ ክልል የሚገኙ የፖለቲካም ይሁን የተለያየ አደረጃጀት ላይ ያሉ እንደዚሁም ከትግራይ ውጭ ሆነው ስለ ክልሉ ህዝብ እንሰራለን የሚሉ አካላት ተመሳሳይነት ያለው ተቃውሟቸውን ሲያስተጋቡ ተስተውሏል። የክልሉ የጸጥታ ተቋም ቲዲኤፍም ለህልውናችን ስንል አንድነታችንን እናጠናክር ያለበትን ማብራሪያ ይዞ ወጥቷል። የጠላቶቻችን ምኞት የትግራይ ኃይሎችን በመከፋፈልና በመበተን ትግራይና ተጋሩን በሀገሪቱ ጉዳዮች ላይ ትርጉም የሌላቸው እንዲሆኑ ብቻ ሳይሆን ዳግመኛም እንዳይነሱ እንዲዳከሙና እንዲጠፉ ማድረግ እንደሆነ ግልጽ ነው ይላል የክልሉ የጸጥታ ቢሮ መግለጫ። ትግራይን ቢቻል ከጂኦግራፊ ለመፋቅ የሚያስችለው ፖለቲካዊ ስልትን የመተግበር ሙከራ ብልጽግና መራሹ ስርዓት እያከናወነ ስለመሆኑም ከሰሞነኛው ውሳኔ ጋር አያይዞ አቅርቧል። ከዚህ ጎን ለጎን ደግሞ በትግራይና አማራ ህዝቦች መካከል ዳግም ግጭትን የመቀስቀስ መንገድ ነው በሚል እየተከናወነ ያለ ስራ ነው ብሎም አንዳንድ የሚዲያ ተቋማት ያሰራጩትን በሁለቱ ክልሎች መካከል ውጥረቱ ተካረረ የሚል ሪፖርትንም እማኝ አድርጓል። ነገር ግን ወዳጅም ይሁን ጠላት ማወቅ ያለበት የትግራይና የአማራ ህዝብ ቆየት ያለ ግጭትን በውይይት የመፍታት ልምድ ያለው እንደዚሁም የጠላቶችን ሴራ በቅጡ የሚረዳ የሰለጠነ ህዝብ መሆኑ ነው ሲልም ያክላል የቲዲኤፍ መግለጫ። ባለፉት ጊዜያት የትግራይ ወገኖች እርስ በራሳቸው ተባልተው እንዲዳከሙ ማድረግ በሚል ሲሰራ ቆይቷል። አሁንም ይሄው ጠላት ቀጥሎበታል የሚለው የጸጥታ ቢሮ መግለጫ እንዲያም ሆኖ ከሰሞኑ ከፌዴሬሽን ምክር ቤት ውሳኔ በኋላ የታየው የአንድነትና የነጻነት መንፈስ ወዳጆችን ያኮራም ጠላቶችን ያስፈራ ሆኗል በማለትም ያብራራል። በዚህም ሳቢያ ሀራ መሬት በሚል ተደራጅተው የነበሩ ኃይሎች እየተመለሱ ናቸው ሲላክሉ አሁንም በመሳሪያም ይሁን ያለ መሳሪያ ልዩነት አለን ብላችሁ የወጣችሁ የጠላት ዓላማ ማስፈጸሚያ እንዳትሆኑ ጥሪ እናቀርባለን በማለትም በመግለጫው አንስቷል። ያሉ ልዩነቶችም ትርጉም የሚኖራቸው ትግራይና ህዝቧ ሲኖሩ ብቻ ነው የሚለውን በማከል የኢትዮጵያ ፌደራል መንግስት በሚቀጥለው አንድ ወር ውስጥ በህዝባዊ ወያነ ሓርነት ትግራይ ህወሓት ላይ ጦርነት ሊከፍት ይችላል ሲሉ ለአሜሪካ መንግስት የሚሰሩ ሁለት ተቋማት ገለጹ። ጦርነቱ ወደ ኢትዮ ኤርትራ ውጊያ ሊያድግ የመቻል እድሉ ሰፊ ነውም ብለዋል። የብልጽግናው መንግስት ይህንን ጦርነት የሚፈልገው አንድ የሆኑ ያሉ የአማራ የኦሮሞና የትግራይ ኃይሎችን ጨምሮ ሌሎችንም ተቃዋሚዎቹን ለመበተን ነውም ሲሉ ገልጸዋል። የአብይ አህመድ አገዛዝ በሀገሪቱ ህዝብ ላይ እያካሄደ ያለውና ያለፉት 7 ዓመታት ማቸው ጥፋቶች አሁን በሰፊው ሊያደርጋቸው ወደ ሰሜን ኢትዮጵያ ሰራዊቱን እያንቀሳቀሰ ነው የሚለው ጉዳይ ሰሞንኛ አጀንዳ ነው። በአንድ በኩል መንግስት ጦርነቱን ለመጀመር አሁን ትክክለኛው ጊዜ ነው ብሎ አስቧል የሚሉ ሰዎች የሚደመጡ ሲሆን፣ በሌላ በኩል ደግሞ ይህንን ጦርነት ለማካሄድ የሚያስችል ወታደራዊ አቅምም ሆነ ዲፕሎማሲያዊ ድጋፍና ህዝባዊ ደጀን እንደሌለው ያውቃል። እናም በፍርሃትና በሽብር ውስጥ የመግዛት ቀጣይ ሂደቱ ነው በማለት የሚጠቅሱም አሉ። ለአሜሪካ መንግስት ጥቅሞችና የሀገራቸውን አስተዳደር ፖሊሲዎችን የሚያማክር ምርምር የሚያደርጉ ሁለት የአሜሪካ ተቋማት ግን ጦርነቱ ሊከፈት የሚችልበትን ትንታኔ ነው ይዘው የወጡት። በአሜሪካ ዋሽንግተን ዲሲ የሚገኝ በመንግስት ፖሊሲዎች በውጭ ግንኙነትና በደህንነት ጉዳዮች ላይ ጥናትን የሚያደርገው አሜሪካን ኢንተርፕራይዝ ኢንስቲትዩትና አሜሪካና አጋሮቿን የሚፈታተኑ ዓለም አቀፍ የደህንነት ስጋቶች ማለትም እንደ ሽብርና ቀጠናዊ ጦርነቶችን በቅርብ በመከታተል የሚታወቀው ክሪቲካል ትሪትስ ፕሮጀክት በጋራ ባወጡት ጥናታዊ ትንታኔም የአብይ አህመድ ሰራዊት ወደ ጦርነት እንዲገባ የሚደረግበትን ምክንያት አስቀምጠዋል። የብልጽግናው አገዛዝ የጦርነቱ ዋና ጀማሪ እንደሚሆን የሚገልጸው የሁለቱ ተቋማት ሪፖርት ውጊያው የሚከፈትበት ዓላማም ህወሓትን ማዳከምና በኤርትራ በህወሓት እንደዚሁም በፋኖና በኦሮሞ ነጻነት ጦር መካከል እየተፈጠሩ ያሉ የጸረ መንግስት ጥምረቶችን መበተን ነው ብለዋል። የኢትዮጵያ መንግስት በሚቀጥለው አንድ ወር ውስጥ በህወሓት ላይ ወታደራዊ ጥቃትን በመሰንዘር ውጊያውን ሊጀምረው ይችላል ያሉት የምርምር ተቋማቱ ይህ ግጭት በትግራይ ክልል ውስጥ የሚቀሰቀስ ከሆነም በኢትዮጵያ ፌደራል መንግስትና በሱዳን ጦር መካከል ያለውን የውክልና ጦርነት ሊያባብሰው ይችላል ሲሉም አደጋውን አስቀምጠዋል። በተጨማሪም ወደ ሰፊ የኢትዮ ኤርትራ ጦርነት የመቀየር ድሉ ከፍተኛ ነው ያሉ ሲሆን ይህም
ይህም ግብጽ፣ የተባበሩት አረብ ኤምሬቶች፣ እስራኤል እና ሳውዲ አረቢያን ወደ ጦርነቱ ሊያስገባቸው እንደሚችል ተንትኗል። የኢትዮጵያ መከላከያ ሰራዊት እንደ ሁመራና ቆቦ እንደዚሁም በሰቆጣ አካባቢዎች በከፍተኛ መጠን እየተሰማራ እንደሆነና የትግራይ ኃይሎችን በመቀለ በአዲግራትና ባድዋ አካባቢዎች ለመከላከል የሚያስችላቸው ወታደራዊ ዝግጅትን እያደረጉ ስለመሆኑ በሀተታው ላይ ተቀምጧል። የኤርትራ ጦርም ከትግራይ ኃይሎች ጋር በጋራ የታዩባቸው ቦታዎች እንዳሉ በዚሁ ጥናት ላይ ተጠቁሟል። ሪፖርቱ በኢትዮጵያ ያለውን የኃይል ሚዛን በሁለት የከፈለው ሲሆን ያለውን ሁኔታ ለመቀየር የሚሰሩ የመጀመሪያዎቹ ሲሆኑ ያለውን ሁኔታ ለማስቀጠል የሚሰሩ ደግሞ ሁለተኛዎቹ ናቸው ይላል። ኤርትራ፣ ህወሓት፣ የፋኖ ታጣቂዎችና የኦሮሞ ነጻነት ጦር የጋራ ጠላታቸው የፌደራል መንግስቱን መሆኑን አውቀው በትብብር እንቅስቃሴ ላይ ናቸው ሲልም ይቀጥላል። ያለውን ሁኔታ ለማስቀጠል የሚሰራ ሲል የጠራው ደግሞ ራሱን የኢትዮጵያ ፌደራል መንግስት ብሎ የሚጠራውን የጠቅላይ ሚኒስትር አብይ አህመድን መንግስትና አጋሮቹን ነው። እነዚህ አሜሪካውያን ሁለት ተቋማት በሚቀጥለው ወር ብልጽግና የሚጀምረው ነው ያሉትን ጦርነት ሲገልጹ ምንም እንኳን ዓላማው ትግራይ ብቻ አድርጎ የሚነሳ ቢሆንም ግጭቱ ግን በቀላሉ ወደ ኤርትራም ሊሸጋገር የሚችል ነው ሲሉ በአጽንኦት አስረድቷል። ሪፖርቱ ኢትዮጵያ አደገኛ በሆነ ወታደራዊና ዲፕሎማሲያዊ ውጥረት ውስጥ መሆኗን እንደዚሁም መንግስት የህልውና ስጋት ያላቸውን ኃይሎችን ለመምታት በሚያደርገው ዝግጅት ሳቢያም ሀገሪቱም ወደ ሰፊ ቀጠናዊ ጦርነት ልታመራ እንደምትችልም የሚያስጠነቅቅ ነው።